ከ13 ዓመት የባርነትና የእስር ቤት ጉዞ በኋላ ወደ ፈርዖን ቤተ መንግስት። በኦሪት ዘፍጥረት ምዕራፍ 41 ፈርዖን 2 ህልሞችን እንዳየና የሚተረጉምለት እንዳጣ ያስነብበናል። ከዚህም በኋላ ለ2 ዓመት ረስቶት የነበረው የፈርዖን የጠጅ አሳላፊ ዮሴፍን በዛን ቀን አስታወሰው። ዮሴፍም ህልሙን ተርጉሞለት ወደ ፈርዖን ቤተ መንግስት እንደተመለሰ ከነገረው በኋላ ፈርዖን ዮሴፍን ካለበት እስር ቤት እንዲጠሩና ወደ እሱም ፊት እንዲያቀርቡ ታዘዘ። ዮሴፍንም ጠርተው ካቀረቡለት በኋላ ፈርዖን ያየውን 2ቱን የላሞቹንና የእሸቱን ታሪክ ነገረው። ከዚህም በኋላ ዮሴፍ 7 የጥጋብ ዓመታትና ቀጥሎ ደግሞ 7 የረሃብ ዓመታት እንደሚመጡና ይህም የሚሆነው በሱ ዘመነ መንግስት እንደሆነ ለፈርዖን ተርጉሞለትም ብቻ አልቀረም፣ በዛን ዘመን ምን ማድረግ እንዳለበትም የተወሰነ ምክር ነግሮታል። እሱም ጥሩ የተባለ ሹም እንዲሾምና በ7ቱ የጥጋብ ዓመታት እህልን እንዲሰበስብ ከዛም በኋላ ለረሃብ ጊዜ እንደሚሆኑ ጭምር ይነግሮታል። ነገር ግን ፈርዖን በዮሴፍ ጥበብ በጣም ከመደነቁ የተነሳ ዮሴፍን ከፈርዖን ቀጥሎ በግብጽ ሁሉ ላይ ኃላፊ ገዢ አድርጎ ሾሙ። እዚህ ጋር አንድ ጥያቄ እንጠይቅ። በእስር ቤት ሳሉ ለ2ቱ የፈርዖን ሹመኞች ህልማቸውን ከተረጎመላቸው በኋላ ዮሴፍ 2 ተጨማሪ ዓመታትን በእስር ቤት አሳልፏል። ይህ ለምን ሆነ ስንል ትልቁ መልሳችን የእግዚአብሔር ጊዜ አልደረሰም ስለነበር ነው። ምክንያቱም እግዚአብሔር ስራ የሚሰራበት የራሱ ጊዜ አለው። ስለዚህ እንደ ሰው ልጆች ብዙ ጊዜ የቆየ ቢመስልንም የእግዚአብሔር ጊዜ ግን ሲደርስ ዮሴፍን በትክክል ወደ ግብጽ ቤተመንግስት ወስዶ ሹመኛው አድርጎታል። ስለዚህ እግዚአብሔር ቢቆይ ቢዘገይ እንኳን እንደማያረፍድ በዚህ ምዕራፍ ውስጥ አስተምሮን አልፏል ማለት ነው።